ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ። እዚህ ጋር የምታዩት ማሻ መቅደላ የሚሄድ የቤት እቃ ነው። 170,500 ብር የፈጀ ነው። 170,500 ብር የፈጀ ማሻ መቅደላ የሚሄድ የቤት እቃ እና ከዚህ ቪዲዮ ቀደም ብዬ የቀረጽኩት ፍራሽና ትራስ የፍራሽና የትራስ ልብስ እንዲሁም ኮምፎርትና ብርድ ልብሶች አሉ። ታውታላችሁ። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር በማድረግ ማዘዝ ለምትፈልጉ በ0967177194 ታገኙኛላችሁ። እቃዎቹ እነዚህን ይመስላሉ። በመጀመሪያ ማሳያችሁ እዚህ ጋር ላክስ የሚል የዳቦ ማሽን አለ። ሉክሴል ነበር ያለችኝ፣ እሱ ስለሌለ ያደረኩላት ላክስ ነው። በዋጋም በጥራትም ለየት ይላል ይሄ ማለት ነው። እንደገና ደግሞ ኢኮሳን ኦሪጂናሉን ለምትጠይቁ አሁን ላይ 31 ሺህ ብር ሆኗል። ምክንያቱም የለም እሱ ሲጠፋ ዋጋ ይጨምራል እንጂ ከሁሉም ፓትራዎች የተለየ ነገር ምንም ኑሮት አይደለም። ብዙ ሰው ደግሞ እሱ ላይ ስለሚረባረብበት ለዛ ነው አብዛኛውን ጊዜ ዋጋ የሚጨምረው። ለማንኛውም ሉክሴልም እንዲሁም አርዶ እንዲሁም ላክስ የተለያዩ የዳቦ ማሽኖች አሉ። ስለዚህ ጥንቃቄ ነው እንጂ ብራንዱ እንትን ስላለ አይደለም። ለማንኛውም ይሄንን 19 ሺህ ብር ነው የገዛሁላት ማለት ነው። እዚህ ጋር ደግሞ 6800 ብር 24 26 28 ቁጥር መጥበሻ ነው። እዚህ ጋር ደግሞ 4300 ብር ምን አለን ረከቦት አለን። እዚህ ጋር ደግሞ እንደምታዩት ስኒ 4000 ብር አለን። ቆንጆ የሆነ ደርዘን ስኒ ነው። ከዛም በመቀጠል 2600 ብር ኮምፕሌት የውሃ ጆግ። እዚህ ጋር እንደምታዩት ደግሞ የማይካ ሰርቪስ 3 ፒስ 850 ብር። እዚህ ጋር ደግሞ ፓርቲሽን 1400 ብር ማሻአላ ተባረክ ረህማን። እዛ ጋር 5 ሊትር የሽንኩርት መፍጫ በኤሌክትሪክ የሚሰራው 5000 ብር ገዝቼላታለሁኝ። ማሻአላ እቃዎቿ ጸደ የሆኑ ናቸው። እዚህ ጋር ደግሞ የወተት ጆግ ከነ 6 ብርጭቆ እንዲሁም ደግሞ የራሱ ሰርቪስ ያለው ነው። ይሄ የምታዩት ማሻአላ ሰርቪሱ ማሻአላ ተባረክ ረህማን ሸክላ ነው። በጣም ቆንጆ የሆነ ተወዱታላችሁ ማለት ነው። ይሄንን እኔ በጣም ተመችቶኛል። እናንተስ እንደምትወዱት ተስፋ አደርጋለሁ። ሀቂቃ በጣም ነው የሚያምረው ማለት ነው። ዋጋው 6500 ብር ነው። ጆጓ ራሱ ትለያለች ጀማው ያ ተንጠልጣይ ከምትገዙ ማለት ነው። ይሄ በጣም አሪፍ ነው። አንደኛ ብቻ ይለያል እቃነቱ እና የራሱ ደግሞ ሰርቪስ አለው። አያችሁታ ይሄን ይመስላል። ዋጋው 6500 ብር ነው። የቁርጥ ሰሃን በ140 ብር 1680 ብር እና ካርቶኑ ይሄ ቀዩ ካርቶን የዚህ ነው። ከዛም አክለሪክ የውሃ ጆግ 3700 ብር። ዴሊ የውሃ ጆግ ከ6 ኩባያ ወይም ከ6 ብርጭቆ ጋር ዋጋው 2600 ብር። ሰርቪስ የብረት ሰርቪስ አለ እዚህ ጋር እንደምታዩት 3 ፒስ ዋጋው 6500 ብር። የጁዝ መፍጫ እዚህ ጋር እንደምታዩት የቡና መፍጫ አለው። እንዲሁም 2 ተቀያያሪ የሆነ ሳች የጁዝ መፍጫ ነው። ዋጋው 7800 ብር ነው። የወጥ ሰሃን 772 ዋጋው 3000 ብር ነው። እዚህ ጋር ደግሞ 500 ግራም የቅመማ ቅመም ለፈለጋችሁት መፍጫ የሚሆን አሪፍና ጸዴ የሆነ እቃ ነው። ይሄ 500 ግራም ነው ማለት ነው። ምሳሌ ሚጥሚጣም ልትፈጩበት ትችላላችሁ። የፈለጋችሁትን ሚጥሚጣ ስላችሁ ደረቁ ሚጥሚጣ አለ አይደለ? ቤታችሁ ለመፍጨት ከፈለጋችሁ መፍጨት የምትችሉበት በጣም ጸዴ የሆነ እቃ ነው። እንግዲህ ከወደዳችሁት ይሄንን ይመስላል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ማዘዝ ለምትፈልጉ ማዘዝ ትችላላችሁ። ለዛሬ ያስኩላችሁ እቃ ይሄን ይመስላል እና እዚህ እቃ ላይ ያልጥማን አይታ ያንን መጨመር እንችላለን ማለት ነው። ይሄን ይመስላል ጀማው። እቺን ነገር እንዴት አያችኋት? በድጋሚ ማሻአላ ተባረክ ረህማን የራሷ ሰርቪስ ያላት ጸዴ የሆነች ማሻአላ ተባረክ ረህማን አያችሁታ እና ይሄን ይመስላል። ሰላማችሁ ይብዛ። ስቶቭ አለ። የዚህ ዋጋ ደግሞ 9500 ብር ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ ማሳያችሁ እዚህ ጋር 70 በ12
5 ፍራሽ አለ፣ 12 ትራስ አለ። 5 ፍራሽ ሲባዛ በ3800 ብር ሂሳብ የተገዛ ነው። 70 በ12 ቲክነስ ወፍራም ነው እንደምታዩት። ማሻአላ ተባረክ ረህማን። 5 ሲባዛ በ3800 ብር ሂሳብ ነው እዚህ ጋር እንደምታዩት። እዚህ ጋር ደግሞ 12 ትራስ አለ በ370 ብር ሂሳብ ፍሬሽ ነው። እና ልብስ አለው። የሱንም ልብስ አሳያችኋለሁኝ። እዚህ ጋር እንደምታዩት ልብሱ ነው፣ ገና ስላላለበስኩት ነው። 2 ኮምፎርት አለ በ4100 ብር ሂሳብ። እዚህ ጋር 2 ብርድ ልብስ አለ በ4800 ብር ሂሳብ። ትሩ ላቭ ማለት ነው። 4.5 ያው የታወቀ ብርድ ልብስ ነው። ማሻአላ ተባረክ ረህማን። እዚህ ጋር 4.5 እና 2 አይነት ከለር ናቸው። ሁለቶቹም ወደ ቡኒ የተጣጉ ናቸው። ከዛም እዚህ ጋር ደግሞ የፍራሽና የትራስ ልብስ አለ። 12 የትራስ ልብስና 5 የፍራሽ ልብስ አለ። እሱንም አልብሻ ያሳያችኋለሁ። በ650 የትራስ ልብስና በ2215 ብር ሂሳብ ደግሞ የፍራሹ ልብስ አለን። 650 የትራስ ልብስ ነው። በነገራችን ላይ እዚህ ጋር ገና ያልተጫነ እቃ ስላለ ትንሽ ቦታ ጠበብ ብሎኛል። ሆኖም ግን ባለው አሳያችኋለሁኝ። እቃም አላት። አብራችሁን ቆዩ። በመጀመሪያ ግን እዚህ ጋር የሚያማምሩ መጋረጃዎች አሉ። እነዚህ መጋረጃዎች በነገራችን ላይ በጣም አሪፍ የሆኑ መጋረጃዎች ናቸው። ሲቀጥል ደግሞ ረጃጅም ናቸው። ማሻአላ እዩዋቸው። በጣም ጸዴ የሆኑ መጋረጃዎች ናቸው። ይሄንን 5 ነው ያዘዘችኝ። እንግዲህ በሁለቱ ሲሆን 5400 ብር ነው። አንዱ ደግሞ 2700 ብር ይሆናል ማለት ነው። የፈለገችው 5 ሀባ ነው። ርዝመቱን ለማሳየት ነው እየሞከርኩ ያለሁት። ይሄ 5 ሀባ ነው። ሁለቱን የ13500 ብር ፈጅቷል። በጥቅሉ 5ቱ ማለት ነው። በደንብ እዩልኝ። ማሻአላ ተባረክ ረህማን። እዩት። በጣም ረጃጅም ነው ወይ ይሄን ይመስላል ማለት ነው። ይሄው በጣም ጸዴ የሆነ 5 ሀባ ነው። ገበሬ ራሱ አለው ግን ልሙጥ ስለሆነ ነው ማለት ነው። እዩት። እነዚህን እንግዲህ 5 ሀባ ነው ያዘዘችኝ። 13500 ብር ይሄ ፈጅቷል። አሁን ኮምፎርቱንም አይታችሁታል። ኮምፎርቱ ይሄ ዋን የሚለው ኮምፎርት በጣም ቆንጆ ኮምፎርት ነው። ውስጡ ደግሞ ፈር ነው። ላሳያችሁ ብዬ ነው። ውስጡ ፈር ነው። እዩት። አያችኋ? እንደዚህ ነው ውስጡ። ማሻአላ። ይሄንንም ላሳያችሁ። ያው ሁሌም ስለምታዩት አዲስ አይደለም ብዬ ነው ያልፈታሁትም። በአንድ ጀም ስለሆነ እየቀረጽኩ ያለሁት። እዩት። ፈር ነው። በጣም ጸድ የሆነ ኮምፎርት ነው እና ማሻአላ በጣም ተወዱታላችሁ። ይሄ ወደ ጎን እናድርግና አልብሰን 2 ፍራሽና 6 ትራስ አልብሰን አሳያችኋለሁ ማለት ነው። አብራችሁ ይቆዩ። አሁን ሙሉውን ማልበስ አልችልም። በዚህም እቃ ነው፣ በዚህም እቃ ነው፣ በዚህም እቃ ነው ማለት ነው። ስለዚህ የሚሆነው ምንድነው 5 አልብሻለሁኝ። 3ቱን በዚህ መልኩ ደርድሬ ነው ማሳያችሁ። 5 የለበሳለን እዚህ ጋር 6 7 8 9 10 11 12 የትራስ ልብስ ሲባዛ በ650 ብር ሂሳብ። የፍራሽ ልብስ አንድ ያልብሰናል። 2 3 4 5 ይሄ ጀማው እዚህ ላይ ላስቲክ ነው ጠርዙ ላይ ማለት ነው። 2 ቦታ ደግሞ ማሰሪያ ያለው በዚህ መልኩ ሲሰራ ነው ፍራሽ አሪፉ ማለት ነው። ስለዚህ ይሄን ይመስላል። ማሻአላ ልብሱንም ፍራሹንም ማሳየዋችሁ ማለት ነው። እዚህ ላይ እንደምታዩት ማሰሪያ ያለው፣ እዚህ ጋር ደግሞ ላስቲክ አለው ማለት ነው። ከዛ እዩት።